let's continue on the fourth chapter. So it deals with the basic concepts of database. So in this chapter, so we start from database. So what database is? So database ምንድን ነው የሚለው እናያለን. Records and fields in a database እናያለን. ስለ ኢንፎርሜሽን እናወራለን. And እስከ scholarly databases and searching ማለት ነው. So scholarly ስንል አካዴሚክ ሪሌትድ የሆኑ ዴታቤዞች ምን አሉ እና እነሱ ላይስ ምን አይነት ታይፕ ኦፍ ሰርችንግ እንጠቀማለን የሚለው እናያለን ማለት ነው። ሶ ሙቪንግ ኦን ዴታቤዝ ኢዝ አን ኦርጋናይዝድ ኮሌክሽን ኦፍ ዴታ። ሶ ብዙ ቦታ ሰምታችሁ ሊሆን ይችላል ዴታቤዝ ሲባል የሆነ ዌብሳይት ዴታቤዝ አለው፣ ስቱደንት ኢንፎርሜሽን ሲስተም ዴታቤዝ አለው፣ ኦር ደግሞ ስኮለርሊ ዴታቤዝ ሲባል ሰምተን ሊሆን ይችላል። ሶ አት ግን ዴታቤዝ ማለት ከጀርባው ኤክሴል ቴብል አስቡ። የተለያዩ ቴብሎች ኤክሴል ቴብል የሚመስሉ ለምሳሌ የተማሪ ኢንፎርሜሽን የያዘ ኤክሴል ቴብል አስቡ። ስም አለ፣ ዲፓርትመንት አለ፣ ይር ኦፍ ስተዲ፣ እንደዚህ አይነት ኢንፎርሜሽን የያዘ ቴብል እንደማለት ነው። ሶ ኦርጋናይዝድ የሆነ ኮሌክሽን ኦፍ ዴታ is called a database. So that is the basic concept of a database. So bibliographic databases are searched through many of the same techniques as any other database. So ሰርች የምናደርግበት ቴክኒክ ኢትስ ኦልሞስት ሲሚለር። የተለያየ ነገር እንጠቀማለን ሰርች ለማድረግ፣ ግን ሰርች የምናደርገው ላይክ ቴብል ውስጥ የተቀመጠን ኢንፎርሜሽን ነው ማለት ነው። ሶ ኢን ዲስ ቻፕተር ዊ ዊል ቶክ አባውት ፐብሜድ ስፔሲፊካሊ but the techniques we will use will always be will likely be the same in other scholarly database too. Okay, so ይህን ቴብል ተመልከቱ እንደ ኤግዛምፕል። ሶ ይህ ቴብል ሮውስ ያሉት ኮለምስ ያሉት ማለት ነው። ሶ ለምሳሌ አንድ ሮው ብንወስድ ይሄ ሮው የሚነግረን ስለ አንድ ስፔሲፊክ አርቲክል ነው ማለት ነው። ለምሳሌ ይህ ሮው ኦተር ያለው ጸሐፊው፣ ታይትል፣ ፐብሊሸር፣ ዴት ኦፍ ፐብሊኬሽን። ሶ በዚህ ስንሄድ ስለ አንድ ስፔሲፊክ ሪሰርች ነው የሚነግረን። ሶ ይህን ጀነራሊ ሬኮርድ ብለን እና እንትን እንለዋለን፣ ሪኮግናይዝ እናደርገዋለን በዴታቤስ። ሶ ዲስ ኢዝ ዋን ሬኮርድ፣ ዲስ ኢዝ 2 3 እያልን ዲዝ አር ዲፍረንት ሬኮርድስ። ሶ when you come to the columns ወይም ደግሞ the blue fields they are called fields. so ይሄ ደግሞ አንድ ስፔሲፊክ ኢንፎርሜሽን ይነግረናል ማለት ነው። it might be about different records, again and specific. So for example this tells us author, about author, this about title. So in the every ሲንግል ሴል ደግሞ ኮምፖዝ የሚያደርገው በሆል ዴታቤዝ ይሆናል ማለት ነው። እቺ they are called singly isolated cells እንላቸዋለን ማለት ነው። so this is the basic concept. so ይህን ካልን በኋላ let's talk about information. so information is produced every second, right? but available የሚሆንበት መንገድ ወይ የሚሆንበት ሰዓት is different. so let's see the latest one. so ቶሎ available የሚሆኑ ወይም within a minute available የሚሆኑ types of information ከሶሻል ሚዲያ የሚመጡ ኢንፎርሜሽኖች ማንም ሰው ፖስት ማድረግ ይችላል። የገጠመውን ነገር ያየውን ነገር ፖስት ሊያደርግ ይችላል። so this type of information within a minute ወይም ደግሞ ቶሎ ፐብሊሽ የሚደረግ type of information within days የሚወጡ ኢንፎርሜሽኖች አሉ። እነዚህ ደግሞ ከቲቪ ወይም ከሬዲዮ ወይም ከዴይሊ ኒውስ ፔፐሮች የሚወጡ types of informations ናቸው ማለት ነው። so ለኤግዛምፕል የቲቪ ሳይቶች ልንጠቅስ እንችላለን፣ የዜና ሳይቶች well some sort of reporting ይጻፍባቸዋል። so that's why የተወሰነ ዲሌይ ያለው available እስኪሆን ኢንፎርሜሽኑ። the other one is within weeks. so within weeks የሚወጡ weekly magazines አሉ፣ ሳምንታዊ የሚወጡ ፐብሊሽ የሚደረጉ። so እነዚህ types of magazines include የሚያደርጉት እንግዲህ ከዜና ወይም ደግሞ ከሶሻል ሚዲያ የተሻለ sort of quality ያላቸው because they take time to organize them. so that is another timeline. so within a month ደግሞ ወይም ወርሃዊ መጽሔቶች or ደግሞ ወርሃዊ types of እንግዲህ ወርሃዊ መጽሔት ስንል like የኢንተርቴይንመንት or ምናምን ላይሆን ይችላል፣ አካዴሚክ ሪሌትድ መጽሔቶች ይኖራሉ። ወይም ደግሞ በኢሜይል ስንወስደው ኒውስሌተር እንለዋለን። so there are የተለያዩ ሳይንቲፊክ ኦርጋናይዜሽንስ ኒውስሌተሮች አሏቸው። so እነዛ ኒውስሌተሮች usually ሳምንታዊ or ወርሃዊ ሊሆኑ ይችላሉ ማለት ነው። okay so ሶስት እና ከዛ በላይ ወራትን የሚፈጁ ስኮለርሊ ጆርናልስ ስኮለርሊ ጆርናልስ ፐብሊሽ የሚያደርጓቸው ፋይንዲንጎች ናቸው። so እንግዲህ the first thing is journal ማለት ምን ማለታችን ነው ጆርናል ስንል?
ሶ ሌትስ ሴይ አንደርግራጁዌት ላይ የሰራችሁት ሪሰርች አለ። ያ ሪሰርች አርቲክል ፐብሊሽ ሊደረግ ይችላል ራይት። ሶ ያ ሪሰርች አርቲክል እንለዋለን። ሶ ያ አርቲክል ደግሞ ሌትስ ሴይ የሰራችሁት የሆነ ሜዲካል ላቦራቶሪ ሪሌትድ የሆነ ቶፒክ ላይ ነው። ያ ቶፒክ ለምሳሌ አር ዲፍረንት ጆርናልስ ኦኬ እንደዚህ አይነት ቶፒኮችን ወስደው ገምግመው ከዛ ፐብሊሽ እንዲደረግ ወይም እንዲታተም የሚያደርጉ ማለት ነው። ሶ እነዚህ ጆርናሎች ምንድነው ሪስፖንሲቢሊቲያቸው? በውስጣቸው ኤዲተር አላቸው፣ ቦርድ ሜምበርስ አሏቸው፣ ሪቪው እንዲደረግ ያደርጋሉ። ከዛ በኋላ በራሳቸው በጆርናላቸው ስር ፐብሊሽ ያደርጉታል ማለት ነው፣ ያትሙታል። ሶ ለምሳሌ አንድ መጽሔት ውሰዱ። አንድ መጽሔት ውስጥ የእናንተ አርቲክል አንድ ፔጅ ልትሆን ትችላለች፣ ወር 2 ፔጅ። ሶ ያ መጽሔት ኢዝ ዘ ጆርናል፣ በውስጥ ያለው ደግሞ አርቲክልስ በውስጥ ያለው አርቲክል አለ ማለት ነው። ዌል ሶ ስለዚህ ዊ ኖ አባውት ጆርናልስ ዊ ኖ አባውት አርቲክልስ ማለት ነው። and then there is a concept called peer review. so peer review ማለት ምን ማለታችን ነው? እንደኛ አይነት different researchers ኤግዚስት ያደርጋሉ። ሶ የኛ ሪዛልት ወይም ደግሞ የኛ አርቲክል ለነሱ ይላክላቸውና ሪቪው ያደርጉታል ማለት ነው። so this is called a peer review process. so አንድ ሪሰርች አርቲክል ዝም ብሎ ፐብሊሽ አይደረግም። so በመሃል ጆርናሉ ለፒር ሪቪው ይልከዋል። እነዛ ሰዎች ያሉ ፊድባክ ይሰጣሉ። 2 ወይም 3 ወይም ከዛ በላይ ሊሆን ይችላል። ፊድባኮች እየተሰጡ እየተስተካከሉ መጨረሻ ላይ ፐብሊሽ ይደረጋል ኦር ደግሞ ሪጀክት ይደረጋል ማለት ነው። so this is called a peer review process. so that's why 3 ወር ወይም ደግሞ ከዛ በላይ የሚፈጀው so the quality of the evidence we get in journals or research articles that are published is likely to be higher compared to those from the app ማለት ነው እዚህ ከላይ ያሉት። so that said that ከ12 እና ከዛ በላይ የሚፈጁ types of information like book ወይም መጽሐፎች ላይ የሚገኝ type of information it takes a lot to write, it takes a lot to publish ማለት ነው። so that's it. Let's talk about the information sources. so we might have primary sources. Primary source የምንላቸው type of information is the first appearance of result. so ለምሳሌ ፔሸንት ላይ ዴታ ብሰራ ሪሰርች ብሰራ so ከፔሸንት ኮሌክት የማደርገው ዴታ it's a primary source። ከራሳቸው ከፔሸንቶች ያገኘሁት ኢንፎርሜሽን ነው ማለት ነው። so ይሄ ፕራይመሪ ሶርስ ስለዋለኝ ኦር ኦሪጂናል ኤክስፔሪመንት ሊሆን ይችላል ኦር ከፊልድ ዴታ የሚሰበሰብ ሊሆን ይችላል ከኢንተርቪው። so ይሄ ፕራይመሪ ሶርስ ነው። ሴኮንደሪ ሶርስ ደግሞ ከፕራይመሪ ሶርስ የተገኘን ኢንፎርሜሽን ተጠቅሞ ላይክ ሪቪው ሲሰራ ማለት ነው። ሲስተማቲክ ሪቪው ሲባል ሰምታችሁ ልታውቁ ትችላላችሁ። ሲስተማቲክ ሪቪው ማለት የተለያዩ ሪሰርች አርቲክሎችን ወደ አንድ ጨምቆ አንድ ሪሰርች ማውጣት ማለት ነው። so የነሱን ዴታ ተጠቅሞ እነሱ የሰሩትን ዴታ ተጠቅሞ ሪቪው ማድረግ ነው። so this is a secondary source ማለት ነው። tertiary የምንለው ሁለቱንም ኮምባይን ያደረገ or primary sourceንም የያዘ and secondary source review findings የያዘ type of source is called a tertiary source. a encyclopedia textbooks ምናምን ሊሆን ይችላል ማለት ነው። so እነዚህ many types of information ይዛሉ። so this is about the advantages and disadvantages of this primary and secondary source. so I think ይሄን clearly ማየት ትችላላችሁ። ምናልባት ታይም ላግ የምትለውን ኮንሴፕት ኤክስፕሌን ላደርግ ይችላሉ። ታይም ላግ ማለት አንድ ኢንፎርሜሽን ቅድም ስናወራ እንደነበረው ከተሰርቶ ፐብሊሽ እስኪደረግ ዲሌይ ሊያደርግ ይችላል። so ያ is a time lag. so usually secondary እና tertiary source ላይ ታይም ላግ ይኖራል ማለት ነው። ያ ኢንፎርሜሽን አቬሌብል እስኪሆን ድረስ ያለው ማለት ነው። whereas primary source ላይ time lag ላይኖር ይችላል because we are getting the information from the patients themselves. in the secondary source we are getting the information from different sources. እነዚህ ሶርሶች ደግሞ from different time era ሊሆን ይችላሉ። so 5 years ago የተሰራን ሪሰርች አሁን ጨምቀን ስናመጣው there is a time gap, a huge time gap. so that's we call it a time lag. so again we can also talk about information resources. so these information resources can be magazines, newspapers, and for our concern academic or peer-reviewed journals can be resources of information. so the resources that contain information, right? Information sources are called information resources. That's it.
ኦኬ ሶ ቀጣይ ኢቫሉዌቲንግ ኢንፎርሜሽን ሪሶርስስ እናያለን። ሶ እነዚህን ሪሶርሶች የጠቀስናቸውን ኢቫሉዌት ማድረግ መቻል አለብን። ሶ እንግዲህ ኢቫሉዌሽን እንግዲህ the more we are educated, the more we are likely to differentiate between uh, accurate information or not. So we shouldn't accept whatever we find in the internet. So that said, let's see these criteria. So the first one is authority. So authority is in it. Who is the author? የሚል question ማንሳት መቻል አለብን። So የጻፈው author, is it someone who is affiliated with reputable university or organization, or just a fringe professional ወይም ደግሞ ሌላ ቦታ ያለ or independent የሆነ ምንም accountability የሌለው። So when we talk about organizations, የሆነ organization ውስጥ የሚሰራ ሰው there is some sort of accountability. So we have to question that. So reputable ከሆነ maybe we can start trusting the information. The other one is what is the author's educational background or experience. So ከጀርባው ለምሳሌ ኢኮኖሚክስ የተማረ ሰው ስለ ሜዲሲን ሲጽፍ ብናይ we have to question that. The area of expertise አቸውን ማየት መቻል አለብን. Even if they are say ሜዲሲን ያጠና ሰው ሊሆን ይችላል ግን ስፔሻላይዜሽኑን ቼክ ማድረግ አለብን። So ስለ for example ኢንተርናል ሜዲሲን ስፔሻላይዝ ያደረገ ሰው እና ሌላ ስፔሲፊክ ኦንኮሎጂ ላይ ስፔሻላይዝ ያደረገ ሰው ኮምፔር ብናደርግ ስለ ካንሰር የሆነ ኢንፎርሜሽን ሞር ማግኘት መቻል ያለብን ከማን ነው? ከኦንኮሎጂ ውስጥ ሊሆን ይችላል ማለት ነው። ሶ እነዚህን ኮንሲደር ማድረግ መቻል አለብን። ሶ ፐብሊሽድ የሆኑ አርቲክሎች አሉት ወይ የሉትም እሱንም ቼክ ማድረግ መቻል አለብን። ኮንታክት ኢንፎርሜሽን ፕሮቫይድ የሚያደርግ መሆን መቻል አለበት። ሶ ይሄ ምንድነው ከትራንስፓረንሲ ጋር ይገናኛል። ሶ ኮንታክት ኢንፎርሜሽን ፕሮቫይድ የሚያደርግ ሰው ሞር ለመጠየቅ ዝግጁ ነው፣ ፊድባክ ለመቀበል ኦር ሌላ ፈርዘር ኩዌስችን ሲመጣ ለመመለስ ማለት ነው። ሶ ይሄ is one part of checking if the author is credible or not ማለት ነው። The other one is accuracy. So accuracy is about the information provided. So is it based on a proven fact? So hearsay ወይም ደግሞ ኦፒኒየን እና ፕሩቨን ፋክት ወይም ደግሞ ሪሰርች አርቲክሎችን ሳይት አድርጎ እዚህ ጋር በተገኘ ፋይንዲንግ ሶ ዊ ሃቭ ዚስ ታይፕ ኦፍ ኢንፎርሜሽን ብሎ የተጻፈ ጽሁፍና እንደዚህ ይመስለኛል እንደዚህ ነው ብሎ ያለምንም ኤቪደንስ የሚያወራን ሪሶርስ ዲፍረንሺየት ማድረግ መቻል አለብን ማለት ነው። ሶ the other one is can you find when it was last updated? So ይሄ ደግሞ ለዌብሳይቶች ነው ማለት ነው። ዩዥሊ ዌብሳይቶች ኢንፎርሜሽን ፕሮቫይድ ያደርጋሉ። ከዛ አጠገብ ደግሞ ኢንፎርሜሽናቸውን ፕሮቫይድ ሲያደርጉ they have a time. So last updated ብለው ያስቀምጣሉ። last updated የሌለው ኢንፎርሜሽን from websites questionable ነው። So nowadays it's a fast paced universe we're dealing with, right? So የዛሬ አመት ፐብሊሽ የተደረገ ነገር might not be relevant this year. So we have to question if there is no last updated information in a website. So እሱን በደንብ ቼክ ማድረግ መቻል አለብን። The other one is either an editor or someone who verifies checks the information. So the more there is a hierarchy, the more there is ለምሳሌ ጆርናሎች ላይ ፒር ሪቪው ከተደረገ በኋላ ኤዲተሩ ደግሞ ያየዋል። ኤዲተሩ አይቶ ድጋሚ የፒር ሪቪውን ፕሮሰስ አይቶ ዲሳይድ የሚያደርገው መጨረሻ ላይ ኤዲተሩ ነው። ስለዚህ this type of control ካለ the more it's likely to be a credible information ማለት ነው። ሌላኛው ስፔሊንግ ሚስቴኮችንም ቼክ ልናደርግ እንችላለን። ሶ ኬርለስሊ የሚጻፍ ኢንፎርሜሽን እና በደንብ ኬርፉል የተጻፈ ኢንፎርሜሽን ባይ ኢትሰልፍ ስለ ክሬዲቢሊቲው ሊነግረን ይችላል ማለት ነው። ኦኬ ሶ ቀጣዩ የሚሆነው ኦብጀክቲቪቲ ነው። ኦብጀክቲቪቲ ላይ ስንመጣ አንድ ኢንፎርሜሽን ኦብጀክቲቭ መሆን አለበት ወይም ደግሞ እውነታውን ለማሳየት የሚጥር መሆን መቻል አለበት ከባላንስድ ከሆነ ቪው ማለት ነው፣ ከባላንስድ ከሆነ ፐርስፔክቲቭ። ሶ ይሄ ሰብጀክቲቪቲን አቮይድ ማድረግ መቻል አለበት። ለምሳሌ አንድ ሪሰርች ለምሳሌ የድረግ ሪሌትድ ሪሰርች በአንድ ታዋቂ ድረግ ካምፓኒ ቢሰራ እና የራሳቸውን ድረግ ፌቨር የሚያደርግ ሪዛልት ቢመጣ we have to question that። ምክንያቱም ያ ድረግ ሪሰርች የእነሱን ፌቨር ማያደርግ ቢሆን ፐብሊሽ ያደርጉታል፣ ራይት? ፐብሊሽ ማድረግ ብቻ ሳይሆን ፋይንዲንጉን ሼር አያደርጉትም እንደዚህ አይነት ፋይንዲንግ ቢያገኙ። ሶ
we have to question its objectivity ከጀርባው ማን ነው የሰራው ሪሰርቹ ነው ምናምን ብለን በመጠየቅ ማለት ነው። ሌላኛው there political social commercial agenda so politically motivated ነው socially or even commercially ቅድም እንዳልነው does the information try to inform or persuade in an inappropriate way so without citing evidence persuasive ለመሆን የሚሞክር ከሆነ we have to question that also. The presentation has to be balanced so if there are opposing views the information has to present both views. okay የሆነ የሚደግፍ ብቻ አንድ ሳይድ ፖዚቲቭ የሆነውን ብቻ የሚናገር ከሆነ ስለ ድረግ ሳይድ ኢፌክቱን ሳይናገር only these are the advantages ብሎ የሚያወራ ከሆነ we have to question the information ማለት ነው። and the tone used also matter ሊያደርግ ይችላል so when we come to websites or newspapers or news articles we have to question if the tone is sarcastic if the tone is angry so የሆነ unprofessional በሆነ መልኩ include የተደረገ type of emotion ካለ we have to question the information behind ማለት ነው። the other one is coverage that the information cover meets your information needs so is it comprehensive የሚለውን መመለስ መቻል አለበት so comprehensive የሆነ information ማግኘት እንፈልጋለን on a specific topic we are dealing with so we have to also assess that. Is there an about us link that explains subject coverage so about us ብዙ ጊዜ ዌብሳይቶች ላይ about us የሚል አለ እዛ ጋር ገብተን ምን ከቨር እንደሚያደርጉ ስኮፓቸውን ያስቀምጣሉ the mission the vision of the organization that provides the information so we have to check if the scope is within the information provided so አንድ important aspect ነው። relevance to your topic እሱንም ማየት መቻል አለብን። the depth of the material is it just a shallow one or that it go more further እሱንም ቼክ መደረግ መቻል አለበት ማለት ነው። the other one is currency so currency deals with the time ቅድም እንዳነሳ ነው timely ነው አይደለም የሚለው መታየት መቻል አለበት so when was the information published when was the website last updated so usually ዌብሳይቶች ላይ ኢንፎርሜሽን ፕሮቫይድ የሚያደርጉ ዌብሳይቶች ላስት አፕዴት ያደረጉበት ዴት ይኖራል ማለት ነው so እሱ ኤግዚስት ያደርጋሉ መጀመሪያ እሱ ኤግዚስት ካላደረገ questionable ነው ያ ኢንፎርሜሽን መቼ ፐብሊሽ ተደረገ ምናምን የሚለው ኢንፎርሜሽን ከሌለ we cannot rely on we cannot cite that information into our research ማለት ነው ሪሰርች ላይ ሳይት ልናደርገው አንችልም whereas last updated information provide የሚያደርግ ከሆነ it's worthy ማለት ነው is timeliness important for your information so there might be things that doesn't matter if they are timely or not so if we are dealing with basic concepts that has been founded like many years ago we might cite them so ለምሳሌ 2000 መጀመሪያ ላይ የተሰራ ሪሰርች but still እየተጠቀምንበት ያለ ኮንሴፕት ከሆነ እሱን ስተዲ ብንጠቀመው it's all right ግን ከዛ በኋላ ፐብሊሽ የተደረጉ ያን ስተዲ ያሻሻሉ ወይም ደግሞ ያን ስተዲ ተቃውሞ የተሰሩ ፐብሊሽ ሪዛልትስ ካሉ ግን ያ ስተዲ irrelevant ነው ማለት ነው። are the links up to date and do they point to existing page so ሊንኮችን ቼክ ማድረግ አለብን if there are links included so exist ማድረግ ፔጅ ውስጥ ካለ already ኤክስፓየር ያደረጉ ሊንኮች ናቸው ወይም ዴድ ሊንክስ እንላቸዋለን ማለት ነው so እንደዚህ አይነት ኢንፎርሜሽን ካለ we have to avoid that type of website ማለት ነው so finally we will pass to basics of retrieving information